ሰላም ዛሬ ሀገራችን ኢትዮጵያ በቆዳ ስፋት ከሌሎች ሀገራት ጋር እናወዳደራለን። እናንተ ማን እንደሚበልጥ ትገምታላችሁ? ልክ እንደ ሌሎቹ በዚህኛው ቪዲዮ ውስጥ የምናስቀምጠውን ድብቅ ኮድ ቀድሞ ኮሜንት ላይ ለሚጽፍ 300 ብር እንሸልማለን። እንጀምር። ከኢትዮጵያና ከሩሲያ ማን ይበልጣል? ሩሲያ። ከኢትዮጵያና ከካናዳ ማን ይበልጣል? ካናዳ። ከኢትዮጵያና ከቻይና ማን ይበልጣል? ቻይና። ከኢትዮጵያና ከአሜሪካ ማን ይበልጣል? አሜሪካ። ከኢትዮጵያና ከብራዚል ማን ይበልጣል? ብራዚል። ከኢትዮጵያና ከአውስትራሊያ ማን ይበልጣል? አውስትራሊያ። ከኢትዮጵያና ከህንድ ማን ይበልጣል? ህንድ። ከኢትዮጵያና ከግብጽ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከታንዛኒያ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከናይጄሪያ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከሜክሲኮ ማን ይበልጣል? ሜክሲኮ። ከኢትዮጵያና ከኢንዶኔዥያ ማን ይበልጣል? ኢንዶኔዥያ። ከኢትዮጵያና ከሱዳን ማን ይበልጣል? ሱዳን። ከኢትዮጵያና ከኮሎምቢያ ማን ይበልጣል? ኮሎምቢያ። ከኢትዮጵያና ከናሚቢያ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከኒጀር ማን ይበልጣል? ኒጀር። ከኢትዮጵያና ከአንጎላ ማን ይበልጣል? አንጎላ። ከኢትዮጵያና ከማሊ ማን ይበልጣል? ማሊ። ከኢትዮጵያና ከአርጀንቲና ማን ይበልጣል? አርጀንቲና። ከኢትዮጵያና ከካዛኪስታን ማን ይበልጣል? ካዛኪስታን። ከኢትዮጵያና ከአልጄሪያ ማን ይበልጣል? አልጄሪያ። ከኢትዮጵያና ከዲሞክራቲክ ሪፐብሊክ ኮንጎ ማን ይበልጣል? ዲሞክራቲክ ሪፐብሊክ ኮንጎ። ከኢትዮጵያና ከሳውዲ አረቢያ ማን ይበልጣል? ሳውዲ አረቢያ። ከኢትዮጵያና ከፓኪስታን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከቱርክ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከዩክሬን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከፈረንሳይ ማን ይበልጣል? ኢትዮጵያ።
ከኢትዮጵያና ከስፔን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከሊቢያ ማን ይበልጣል? ሊቢያ። ከኢትዮጵያና ከኢራን ማን ይበልጣል? ኢራን። ከኢትዮጵያና ከሞንጎሊያ ማን ይበልጣል? ሞንጎሊያ። ከኢትዮጵያና ከፔሩ ማን ይበልጣል? ፔሩ። ከኢትዮጵያና ከቻድ ማን ይበልጣል? ቻድ። ከኢትዮጵያና ከደቡብ አፍሪካ ማን ይበልጣል? ደቡብ አፍሪካ። ከኢትዮጵያና ከስዊድን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከጀርመን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከጃፓን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከብሪታንያ ወይንም ከዩኬ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከጣሊያን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከኦማን ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከፊሊፒንስ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከማሌዥያ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከፊንላንድ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከቪየትናም ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከኖርዌይ ማን ይበልጣል? ኢትዮጵያ። ከኢትዮጵያና ከግሪንላንድ ማን ይበልጣል? ኢትዮጵያ። በነገራችን ላይ ሁሌ የምታዩት ወይንም የተማራችሁበት ካርታ ውሸት እንደሆነ ታውቃላችሁ። ዓለም ላይ ጥቅም ላይ የሚውለው ካርታ የሜርኬተር ካርታ በመባል የሚታወቅ ሲሆን ካርታውን የተሰራው በ16ኛው ክፍለ ዘመን ለመርከበኞች አቅጣጫ መጠቆሚያ ስለነበር ከምድር ወገብ ወደ ሰሜንና ወደ ደቡብ ዋልታዎች በሄድን ቁጥር የሀገራትን ስፋት አግዝፎ ያሳያል። ለዛም ነው ምንም እንኳን አፍሪካ ግሪንላንድን በ14 እጥፍ ብትበልጥም ካርታ ላይ ሲታዩ እኩል የሚመስሉት። ነገር ግን ትክክለኛው የሀገራት የቆዳ ስፋት የሚያሳየውን ዘ ትሩ ሳይዝ ኦፍ የተባለውን ዌብሳይት ተጠቅመን አጠገብ ለአጠገብ ስናስቀምጣቸው ግን ግሪንላንድ በእጅጉ ከአፍሪካ እንደምታንስ መመልከት እንችላለን። የዌብሳይቱን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። ገብታችሁ ደስ ያላችሁን ሀገራት ማወዳደር ትችላላችሁ። በመጨረሻም ስራችን ከተመቻችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እያስታወስን ቀጣይ ሐሙስ እስከምንገናኝ በያላችሁበት ሰላም